Star singer Tewodros Kassahu እናንተን ምርጫ ቴዲ አበላሽቶታል። የህዝቡን ስሜት ነው ቴዲ ተናገረው። ቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ በጣም ደስ ብሎኛል። እንኳን ደስ ያላችሁ። ቴዲ አፍሮ ፍቅር ነው። Teddy Afro has been causing quite a storm in Ethiopia's entertainment scene. 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። ዘመን የማይሽረው ሙዚቃ ነው ይሄ። ከቴዎድሮስ ካሳሁን ይሄን ዘመን አይሽረው። ጀግኖች ሞተውና በመርዝጋዝ ነው ተነክበው መስራት ብልጽግናን ኦልሞስት ያኮላሸው ዘፈን በልታ አኮላሽቷል። ብልጽግና ዛሬ በቴዲ የ8 ዓመት የስልጣን ቆይታ በአንድ ዳስ ጣል በሚለው በንጉሱ አልበም ሲፈታ የ8 ዓመቱን ሰቆቃ በ7 ደቂቃ ከትግራዩ አክቲቪስት ስታሊን አንስተን የቅርቡ ተመራጭ ካሙዙ ካሳ ረዳት ፕሮፌሰር ነብዩ ባዬ ከጀዋር መሐመድ እስከ ብልጽግናው ሀያሲና ጋዜጠኛ ናትናኤል መኮንን አቆት መንፈስ እስከ ቀለጠው ትችት ገሚሱ የጥበብ ዛር አድሮበት በአድናቆት ሲያጓራም ገሚሱ ደግሞ በፖለቲካው መንፈስ ነፍስ ውጪ ነፍስ ግቢ ዙሪያ ያስጨነቀው ኢትዮሪካ አልበም ከማህበራዊ ትስስር ገጾች የቃረምኳቸውን በድምፃዊ ቴዎድሮስ ካሳሁን ዙሪያ የተሰሙ አዝናኝና አስገራሚ እውነቶችን ዛሬ በገጽታ ሚዲያ ይዤላችሁ መጥቻለሁ። አንዴ እስላም፣ አንዴ ክርስቲያን፣ አንዴ አክቲቪስት፣ አንዳንዴ ደግሞ አዛኝ ቅቤ አንጓች የሆነው ዮኒ ማኛ ዮናስ ሙሉነህና ከራሱ ተጣልቶ ከተመልካችም የተጎራበጠው ወፈፌው ሞጣ ቀራኒዮ ከአዎንታ በርሲሳ እስከ ባጫ ደበሌ ከሳሚዳን ከብስራት ሱራፌል እስከ አስጌ ደንዴሾም ከአብርሃም ወልዴ እስከ የበረከት ተስፋዝጊ ቤኪ አረምኑ ቅጡ በርከት ያሉ የጥበብ አቀንቃኞች ስማቸውን ያልጠቀስኳቸውን ስለ ኢትዮሪካ አልበም ሲናገሩ ተደመጡ። በዚህም ሆነ በዚያ ንጉሱ ሪካርዱን በጣጥሶ በዓለም የሙዚቃ ታሪክ ውስጥ ይህንን ዝግጅት ባዘጋጀውበት ሰዓት እንኳን ሁለተኛ ደረጃ ላይ ተቀምጧል። ክቡራትና ክቡራን ውድ የገጽታ ሚዲያ አድማጭ ተመልካቾች እንደምን ቆያችሁም? ዛሬ በንጉሱ በቴዎድሮስ ካሳሁን ዙሪያ የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ገጽታ ሚዲያን ሰብስክራይብ ያላደረጋችሁም ሰብስክራይብ ያድርጉ። ወደ ቀጣዩ አለፍን። የ8 ዓመቱን ሰቆቃ በአንድ አልበም 18 ትራኮች የተመለሰ ሲሆን በተለየ መልኩ ጀንበር የሚለው ትራክ እውነታውን ፍንትው አድርጎ ነገረን። ለካ እንዲህም ይቻላል። ገና በመጀመሪያ ራሱ መንግስት ትልቅ ብር ከፍሎ እንኳን የማያገኘውን ማስታወቂያም ሰራለት። ለንጉሱ ይገባዋል ያሉም አልጠፉም። በዚህ ኢትዮሪካ አልበም ቴዲ አፍሮ ዝምታውን ሰበረም። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት በማለት ዳስ ጣል በሚለው ትራክ ውስጥ በረቀቀ ቅኔ ይናገራል። እስኪ ቅኔውን ለናንተ ልተውና በጣም ያስገረመኝን የጃዋር መሐመድን ንግግር በኢትዮሪካ አልበም ምክንያት እኔም በጉጉት የምጠብቀው ሙዚቃ ነው ሲል ይናገራል። ጃዋር መሐመድ ይናገራል። ይህንን ሙዚቃ ቋንቋውን መስማት የማይችሉ እንኳን አስተርጉመው ያደምጡታል ሲል እንዲህ ተናገረም። ጃዋር መሐመድ የተናገረውን አድምጠን እንመለስ። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። Music is the least of their problem. በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምትፈራው ነገር አይደለም። ስማ፣ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምተሃል አንተ?
አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው መቼም ከዛ ውስጥ መንግስት የሚረግም ምናልባት አንድ ሁለት ቢሆን ነው አይደል የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተቆሱት እያልከኝ ነው አሁን ዝዋ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year ከዚህ በመቀጠል የማቀርብላችሁ ደግሞ የትግራዩ አክቲቪስት ስታሊን ቴዲ አፍሮ ዘፈኑን ለትግራይ ነው የዘፈነው በማለት አስተያየቱን ሰጥቷል። ስታሊን ከዚህ በፊት በትግራይ ጦርነት የሰላ ትችትን አንስቶ በመሞገት የሚታወቅ ጋዜጠኛ ነው። በዚህ ንግግር ውስጥም ታዲያ ዳስጣል ከሚለው ትራክ ውስጥ ተመልከቷት ትግራይን አክሱምን ዳስጣል ትላለች በሚለው ቅኔ በገባው መንገድ የራሱን እይታ እንዲህ ሲል ያስደምጠናል። ተመልከቷት ትግራይ፣ ተመልከቷት አክሱም ጠቁራለች፣ ዳስጥላለች ነው። ሀዘን ላይ ነች ነው። ኢትዮጵያ የኢትዮጵያ ወቅታዊ ሁኔታ አረንጓዴ፣ ቢጫ፣ ቀይ ኢትዮጵያ ጥቁር ለብሳለች። በአክሱም አለት ከአንድ አለት የተገነባችው አክሱም ማለት እንደዚህ ሆናለች ነው። ስለዚህ የግል ነው እኔ ላይሆን ይችላል ትርጉም እኔ የገባኝ ነው ኃላፊነት ወስጄ የምናገረው ነው። በዚህ አጋጣሚ ምን ብልጽግናን ኦልሞስት ያኮላሸው ወፈፌው ደግሞ ሞጣ ቀራኒዮ እንዲህ ሲል ይናገራል። ዳስጣል የሚለውን ትራክ ተመልክቶ ከዚህ በኋላ የሰላ ትችቱን ደግሞ ይቀጥላል። ሲያረገን ሙዚቃ ነው ቴዎድሮስ ካሳሁን ይሄን በቀይ ራይት አሳልፈን ታዲያ ያም ሆነ ይህ ንጉሱ ይናገራል። ዳስጣል ከሚለው ትራክ ላይ አባይ ለዘዴው ባፉ ይቀድማል፣ አምኖ መከዳት እንዴትስ ያማል፣ ወርቅ ያበደረ ደርሶታለት እንዴት ይቻላል ዝም ማለት፣ ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ እያለ ቴዎድሮስ ካሳሁን የ8 ዓመቱን የስልጣን ቆይታና ረጅም ዝምታ እንዲህ በመግለጽ ይናገራል። ዝምታውን ሰበረ የሚሉም ተመልካቾች ይህንን ስንኝ በመተንተን ነው። ቴዲ ባለቅኔ ነው። ቅኔው ሲፈታ ገና ከዚህ ከ18ቱ ትራክ ላይ በርከት ያሉ ቅኔዎች እንደሚወጡ ተስፋ እናደርጋለን። ቀጣዩን ደግሞ ሰምተን እንመለስ። ሌላኛው የብልጽግና አክቲቪስት ነው ተብሎ የሚነገርለት ጋዜጠኛና አክቲቪስት ናትናኤል መኮንን እንዲህ ሲል የጻፈውን ላጋራችሁም። የቴዲን አልበም ሙሉን ሰማሁት። እጅግ ምርጥ ዘፈኖች የታጨቁበት ነው። ፖለቲካ እንዲዘፍንላቸው ለሚጠብቁ ወገኖቻችን ለማስተዛዘኛ ዳስጣል የሚል አንድ ዘፈን ሰጥቷቸዋል። በዳስጣል ዘፈኑ ቴዲ ኢትዮጵያዊነት እንደሞተ ተናግሯል። ብሔርተኝነትንም ኮንኗል። ይመቸው፣ የሐሳብ ነጻነት ለዘላለም ይኑር ይሉ የለ ፈረንሳዮች ብሎ በፈረንሳዮች ንግግር ይህንን ሲል፣ በተረፈ ደግሞ ዘፈኖቹ አሪፍ ናቸው እየገባችሁ አድምጧቸው ሲል ተናግሯል። ሌላው አስጌ ደንዴሾ ነው። አስጌ ደንዴሾ ደግሞ እንዲህ ሲል ለንጉሱ አስተያየቱንና አድናቆቱን በወላይተኛው ሙዚቃ ውስጥ ራሱ ያለበትን በመክፈት እየሰማ እንዲህ ሲል ተናግሯል። አድምጠነው እንመለስ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። የንጉሱ አልበም ለክስላችሁ አውጋ እንጀተና ለምቦ ማዛሮ ባይዳዛይ ሌላኛው ደግሞ ስለ አርቲስት ቴዎድሮስ ካሳሁን ተናግሮ የማይጠግበው ሳሚዳን እንዲህ ሲል ቴዲን ያወድሳል። ሳሚዳን ያለውን ሰምተን እንመለስ። አሁንም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቴዲ በጣም ነው የሚመቸኝ ነው የምላችሁ ስላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው።
እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። በጣም ትደሰቱበታላችሁ ባይኔ ከሰማሁት አንፃር ማለት ነው። ይመቻችሁ። ዋላ ክቡራን ውድ የገጽታ ሚዲያ አድማጭ ተመልካቾች ሌሎቹን በሌላ እመለስበታለሁ። ንጉሱ ይችላል ዳስጣል የሚለው ሙዚቃም በእውነት በጣም ተደማጭነት አለው። ከ18ቱም ሁሉንም ወድጀዋለሁ እኔ በበኩሌ። ገጽታ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም በኮሜንት ሐሳብ አስተያየታችሁን አስቀምጡልኝ። በሌላ ወቅታዊ መረጃ እመለሳለሁ። ቸር ቆዩ።